በቤተልሔምም ረሃብ በሆነበት ዘመን 4 ነፍሳት ወደ ሞዓባውያን መንደር ተሰደዱ። የሴቲቱም ስም ኑኃሚን ነበር። መጽሐፈ ሩት ምዕራፍ 1 ቁጥር 1። ኑኃሚን ደጓሴ ዛሬስ ምን ሆነሻል? ደስታ ካንቺ ርቆ ሐዘን ጸንቶብሻል። በሞዓብ ካገኘሽ ዘይትና ስንዴ እባክሽ አንቺ ሴት አትጽናኚም እንዴ? ስደተኛ ነኝ ለአገሩ እንግዳ ለሞዓብ ሰዎች የሆንኩኝ ባዳ እንባዬ ፈሳል በዓይኖቼ ሞልቶ በሰው ሀገር ላይ ወዳጁን አጥቶ ከታገሱት ሁሉም ያልፋል፣ ከታገሱት ሁሉም ያልፋል፣ ግን እስኪያልፍ ያልፋል። ከታገሱት ሁሉም ያልፋል፣ ከታገሱት ሁሉም ያልፋል፣ ግን እስኪያልፍ ያልፋል። አይዞሽ እናታችን እጅግ አትከፊ፣ ይህን የጭንቁን ቀን በጽናት እለፊ። ድንገት እንደ ዘበት ታሪክ ይለወጣል፣ የማይተውሽ ንጉሥ ሊረዳሽ ይመጣል። ባካችሁ ተውኝ ሩትና ዖርፋ እድለ ቢሶክ ኑሮዬም ከፋ። ልጆቼም ራቁኝ ሞት ወሰዳቸው ናፍቀዋልና ወደ አባታቸው። ከታገሱት ሁሉም ያልፋል፣ ከታገሱት ሁሉም ያልፋል፣ ግን እስኪያልፍ ያልፋል። ከታገሱት ሁሉም ያልፋል፣ ከታገሱት ሁሉም ያልፋል፣ ግን እስኪያልፍ ያልፋል። ኑኃሚን ኢትዮጵያ ታላቂቷ ምድር ስለምን ተሞላሽ ሁከትና ሽብር? የመከራ መሬት ሆነሽ አኬልዳማ እስከ መቼ ድረስ እንደዚህ ማማ? መራራውን ወይን አስጎንጭቶኛል፣ መንገዴን ሁሉ በእሾህ አጥሮብኛል። ፍቅርና ሰላም ርቋል ከቤቴ፣ ያስጨንቀኛል ብቸኝነቴ። ከታገሱት ሁሉም ያልፋል፣ ከታገሱት ሁሉም ያልፋል፣ ግን እስኪያልፍ ያልፋል። ከታገሱት ሁሉም ያልፋል፣ ከታገሱት ሁሉም ያልፋል፣ ግን እስኪያልፍ ያልፋል። በጊዜው ይሆናል እርሱ የፈቀደው፣ በስሙ ለሚያምኑት ነገር ለበጎ ነው። የአሕዛብን ሰልፍ